አናሞ ጠንቋይ ነው ይላሉ። ጠንቋይ ነው ወይስ ሙዚቀኛ ነው? የሲዳማን ካርታ የቀረጹ ትላልቅ የሲዳማ ታሪክ የጻፉ ሰዎች አሉ። በትግል ዓለም እንደቆየ ይታወቃልና ብዙ ጊዜ ሰዎች አንተን ስሜታዊ ነው ይሉሃል። አንተስ ስለራስህ ምንድነው የምትለው? ኢላማ ኢለባር ባሊቴ በበጋር የሲዳማ ባህል የሁሉም ነውና የሲዳማ ብቻ አይደለም። እስኪ ሲዳማ አርቲስቶች ምን ያህል ነው የምትደጋገፉት? ምን ያህል ነው የምትጠያየቁት? ከውጭ ሀገር ያለው ዲያስፖራ ሀገር ውስጥ ያለው ባለሀብት ከጎኔ እንዲሆኑ በዚህ አጋጣሚ በአክብሮት እጠይቃለሁ። በዛሬው ቆይታችን በሲዳማ ክልል ውስጥ ከሚታወቁ አንጋፋ አቀንቃኞች መካከል አንደኛው ነው። ስለራሱ ስለ ህይወት ውጣ ውረዶቹ እያንዳንዱን እንጨዋወታለን። ሰላም፣ ይህ ሀበሉ ፖድካስት ከማኦ ጋር ዘውትር ከረፋዱ 4 ሰዓት ጀምሮ በማኦ መልቲሚዲያ ፕሮዳክሽን ተዘጋጅቶ ወደ እናንተ የሚቀርብ የሚቆረስ ህይወት የተሰኘ ፕሮግራማችን ነው። ዛሬ አዲስ እንግዳ አለን። ይህ እንግዳችን ራሱን ያስተዋውቅልናል። አርቲስት አናሞ አሰፋ ይባላል። አርቲስት አናሞ፣ ወደ ሀበሉ ፖድካስታችን ጥሪያችን አክብረ ስለመጣ እጅግ አድርገን እናመሰግናለን። ሙዚቃን መች ነው ሀብለ የጀመርከው? ማኦ መልቲሚዲያ ፕሮዳክሽን በመጀመሪያ እዚህ ስለጋበዛችሁን እጅግ አመሰግናለሁ። ደሞም አከብራችኋለሁ። በእርግጥ ሙዚቃ የጀመርኩት 30 ነበረ የ5 ዓመት አካባቢ ነውና እኔ ለቤተሰብ የመጀመሪያ ልጅ ነኝ እና እናቴ ከአባቴ ጋር ተጣልታ ወደ አባቷ ቤት ይሄድና እዛ ትከርማለች። በልጅነት እድሜ ማለት ነው። ከዛ አንድ ሳምንት ቆየችና ከዛ በኋላ በጣም ተሰማኝ። ሳላውቆ ግጥም አልችልም፣ ደግሞ አልተማርኩም። ሌሎች እናቶች ሄዶ ሲመጡ እጅግ ይሰማኝ ነበርና ሳላስቦ አዘንኩ። ግጥም ሳልጽፍ ማለት ነው። እናት አልነበረችም ካንተ? አልነበረችም። ከፋዘር ተጣልታ ወደ አባቷ ቤት ሄዳለች። አሃቴ ጋር ነው የሚኖረው። ኦኬ፣ ናፍቆት ነው። ናፍቆት። ምክንያቱም ትውስታ ለእናት ስትቆይ አይደለም አንድ ሳምንት አንድ ቀን ከባድ ነበረ እና ከዛ አሃቴ ጋር ነበርኩኝና እዛው ደግሞ መቀመጫ ነበረ። ገጠር አካባቢ ነው ያደግኩ። ከዛ በቃ ሳላውቅ አዘንኩ። ኦኬ፣ ማለት በዛ ሰዓት ያዘንኩን እስቲ ልታስታውሰኝ ትችላለህ? በሚገባ እስቲ። አውቶ ባኤን ናዳሚ እንቃልቴን ዶማ ኢኮሙ አማያ ባኤና ምን ማለት ነው ግን? ትርጉሙ አውቶ ማለት የእናት የክብር የመጀመሪያ ስም ማለት ነው። አውቶ ባኤና እናተ ጠፍታ፣ ናዳም ይቃልቴና ናደም ደግሞ የላምቷ ስም ነው። ምክንያቱም እናቴ የኔ ታናሽ እርጉዝ ነበረችና እቺ ላም መቼ ትወልዳለች እያለች ነበረ። ወተት በጣም ስለሚወድ ማለት ነው። እሷም እኔ በወተት ላይ ያለኝ ናፍቆት ስለሚታወቅ ማቸት ይወልድና ልጄ ይጠጣል እያለች ነበረ የሄደችው። እሷ እንደሄደች በ5ኛ ቀን እቺ ላም ወለደች። ናዳም እሷንስ ናዳም ይቃልቴና ናዳም ወልዳ ዶቅማ ኢኮሞ ማለት የአሃቴ ሆኛለሁ እናቴ ጠፍታ ነው መልእክቱ። ከዛ አጎቴ ይሰማል። የአባቴ ታላቅ ናቸውና ነፍሱን ይማረስም በህይወት የለም። እንደሰማ ከጎረቤት ፈረስ ጠይቆ ከጓደኛው ወስዶ እናትን ከሚስቱ 2 ሰዓት ይዞልኝ መጣ። ደስ ብሎ ነው። ትንቢት ተናገርክ ማለት ነው። ብቻ ይሁን በቃ እኔ ምን ለምን እንዳነሳልሰኝ አላውቅም። ሙዚቀኛ እንደሚሆንም አላውቅም። በቃ ብቻ ይሁን ነገር አለ አይደል? አብሮ የተወለደ ነገር ነው እንደዚህ ላይ አይደለም። ከዛ ጀምሮ ነው እንግዲህ ወደ የሙዚቃው ፍቅር ወደ ውስጥ እንትን በመሆኑ ከዛ በኋላ እንግዲህ የተለያዩ ስራዎችን ለመስራት የቻልከው። ለምሳሌ እኔ የምለው ወደ ህዝብ ያደረስካቸው የሚታወቁ በአሁን በብዙዎች በሲዳማም በመላው ሀገሪቱም የሚታወቁ የሙዚቃ እንትኖችን አስታውሰን። እኔ መጀመሪያ ጊዜ ወደ ሙዚቃ ዓለም የመጣሁት 98 አካባቢ ነው። ነገር ግን በይፋ እንትን አላልኩም። ሕክምና ተማሪ ነበርኩኝና ፐብሊክ ሄልዝ ነበረ የሚያጠናው። ከዛ 99 አካባቢ አርቲስት ቶክቻ በቀለ በአዴ ጨምበላላ ሀገርን ይቀወጥ ነበረ።
ያኔ ዩዝ ካምፓስ አካባቢ ታች ኮምፖኒ አካባቢ ነበረና እዛ ይመጣ ነበረ። ዩዝ ካምፓስ ይመጣ ነበረ። ብዙ ወጣቶች የሚሰበስቡበት ነው። ኮምፖኒ አካባቢ ሜዳ አይቴም እንደሆነ ኳስ መጫወቻው አለ። ከቶካ ጋር ሙዚቃ እንደመስራት እንደሚፈልግ ነገርኩትና አዲስ አበባ ቅንብር ከሙዙ ካሳ ጋር እንደምንሰራ ተነጋገረንና 2000 አናቷ ላይ በሐዋሳ ጎባያ ሐዋሳ ሀገሬ በሚል ዜማ ቶክቻ አጅቦኝ ለመጀመሪያ ጊዜ በዜማ በልልኝ ሐዋሳ ጎባያ ሐዋሳ ጎባያ ሐዋሳ ሀገሬ ሐዋሳ ሀገሬ ሐዋሳ የቶክቻው ፊቸሪንግ ምንድነው? እዛ መካከል ላይ የሱ አስተዋጽኦ ምንድነው? ቶክቻ ፊቸሪንግ መጀመሪያ ላይ እዛ መጨረሻ ላይ ምትላል እቺ የቶካ ፈጠራ ነችና ምክንያቱም ቶካ በጊዜው በጣም ተሰምነት ስለነበረው ልክ 2000 ልክ እንደለቀቁት በጣም ነው ተሰማኝ። ይሄ በተለይ በደቡብ ውስጥ እጅግ በጣም ነው የተሰማው። እቺ የመጀመሪያ ነጠላዬ ማለት ነው። ብዙ ጊዜ ሰዎች አንተን ያው እንግዲህ የሰማሁትን ነው አናሞ ጠንቋይ ነው ይላሉ። ጠንቋይ ነው ወይስ ሙዚቀኛ ነው? እኔ በብዛት በሲዳማ ብሔር ዘንድ ትላልቆች፣ አዛውንቶች፣ የሀገር ሽማግሌዎች፣ ጭሜሳዎች፣ ወጣትን ጨምሮ ማለት ነው ተንቢ ነኝ እኔ ይላል ሰው እና አለም እንደዚህ ካለ ይሄን ነገር ይሳካልናል ይሆንልናል ብሎ ያስባሉ። እኔም በዚህ ነገር ውስጥ ገብቼ ወደ ኋላ ራሴን ሲያይ ልክ ነኝ። እውነቱን ለመናገር ህዝቡ ያለው ትክክል ነው ብዬ እንትን እላለሁ፣ እቀበላለሁ። ኦኬ ጠንቋይ ነው በሚለው አይደለም ወይስ ተንቢ ነኝ? ተንቢ ያው ተንቢ ነው አላማ በብዛት ብሎት ተንቢ ናቸው ብሎት ተንቢ ተናጋሪ ነው እንጂ ይሄ አጎል አማርኛው እንትን ነው። አንዳንድ ሰዎች የመጣለት አይደለም የሚናገረው እንጂ እኔ አሁን በሲዳማ ልክ የሲዳማን ካርታ የቀረጹ ትላልቅ የሲዳማ ታሪክ የጻፉ ሰዎች አሉ። አሁን እንደነ ስለሽ ወርቅኔ እንደ ብርሃኑ ሃንካራ የሚባሉ ሰዎች እና ሌሎችም አሉ። እና አደባይ ሰው ታውቃለህ። እና አንድ ነገር እንደሚሆን ቀድሞ የሆነ እኔ ፈልጌ አይደለም ባይዘው እና ከዛ በኋላ እኔ አሁን ሰዎች ተንቢኖ በሚለው እስማማለሁ። ምክንያቱም እዛ ውስጥ ነው ራስን ያገኘሁት። ለምሳሌ አሁን ምን ተንበይ የተፈጸሙ ነገሮች አሉ። ያው ትንቢት ማለት የሚሆነውን ነገር መናገር ነው አይደል? ቀድሞ ማወቅ ነው። ከግርግዳ ባሻገር ማየት ነውና ስለዚህ ለምሳሌ አሁን እዚህ ስቱዲዮአችን ውስጥ አለን። ከስቱዲዮ ባሻገር ያለውን ነገር መመልከት እንደማለት ነው። በውስጥ አይና ማለት ያ የተናገርከውና ያ ካልከው ውስጥ የተፈጸሙ ነገሮች እስቲ ለምሳሌ ሐዋሳ ጎባያ ነበረ በ2000 ዓመተ ምህረት መጀመሪያ የዘፈንኩትና እኔ ሐዋሳ ሲዳማ የራሱን ክልል በክልል ተደራጅቶ እንደሚወጣ ቀድሜ ነው የተነበውት። ኦኬ የሙዚቃው ፍሬ ሐሳቡ ያው ነው። ኦኬ እና ከዛ በኋላ ልክ ደግሞ በ2010 ለዚህ ሐዋሳ ያው ሲዳማ ክልል ሆኖ ለመደራጀት በጥያቄው ለ130 ዓመት የቆየን ቢሆን ሙዚቃውን እንትን ያልኩት እኔ ነኝ የመጀመሪያው ማለት ነው። 2000 ላይ ያወጣሁት ከዛ በኋላ ነው ሽሙለ ሹንዴ ይዞ ጎል ያስገባው ማለት ይቻላል።
ማለት እስቲ አብራራልኝ። ምንድን እንዴት ማለት? እኛ አሁን እኛም እኛ ከመወለዳችን በፊት የሲዳማ በክልል የመደራጀት ጥያቄ የነበረ ነው። ቀድሞም የነበረ ነው ማለት ነው። በ1994 እኔ የስምንተኛ ክፍል ተማሪ ሀቅ ትምህርት ቤት ነበር የምማረው። በዛ ሰዓት አስታውሳለሁ እነ ማሚላሉ አንድ ባችነን እነ ክችሊ እና እዛው ነበረን። ብልሶ ብር ይባላል አንድ አጠገቤ የሚቀመጥ፣ ሌላ ደግሞ ጥላው ጥያቄ ይባላልና ለዚህ ለክልሉ ጥያቄ ህዝቡ ሎቄ እንዲወጣ ተደረገ። ያው ሚዲያም አልነበረም በሰው ኃይል ማለት ነው። እና እዛ ሄድናል። ይሄ ሁሉ ሲሆን እዛ ውስጥ ነበርኩ። አሁን የብልሶ ብሩ የሚባለው ጓደኛዬ አብረን እያለ ነው ተመታው። በጥይት ስመታ አብረን ነበረ። አንድ ክላስ ነን። ሚኒስትሪ ልንፈተን 5 ነው 6 ቀን እንዲቀርተው ያለ ማለት ነው። የት ነው? ሎቄ እዚች ጋር አሁን እስረኞች እንትን የነበረበት ቦታ እዛ ነው። አሁን ከኔምቦ አካባቢ እዛ ነው የተመታነውና እኛ ደግሞ እዛ ጋር ሄደን ደርሰን ወደዚህ ስንመለስ እና እንትን ነበረ በቃ። ከዛ በኋላ ወደ እንትኑ እንዲገባ አገፋፋኝ። አንተም ተመተህ ነበር በሰዓቱ? በጥይት አልተመታውም፣ ግን እንትን ነበረ በጣም ቀውጤ ነበረ እና ሲሞቱ የነበሩት ወጣቶች ሁሉ በተለይ የሎቄ ልጆች እኛ ሞተናል ግን ጥያቄያችሁን አታቆሙ እያለ ነበር መልእክቱን ሲያስተላልፉ። እጅግ የሚደብር ነውና ያው መልእክታቸው ያ ነበር። ያው የሞት እኮ ነው እያረፉ ያለ ይሄን ነበር ጆሮ ላይ የቀራው። አሞራ ሙሉ ሐዋሳን የለም እንዳለ አባራ በአባራ ሆናለች ከተማቱ። ስንት ዓመተ ምህረት ነው? በ1994 ግንቦት 16 እና ከዛ በኋላ ይሄ የሎቄው እልቂት የሚባለው ከዛ እንትን ነበረ እና ከዛ በኋላ ቀጥታ ወደ 9 አለፍኩ። እኔ ሚኒስትርም ተፈተንኩ። ያ ጓደኛ ተመታ፣ ሆስፒታል ቆየ። ይርጋለም ነበር የሐዋሳ ፖስት ሆስፒታል አልነበረምና ልክ ያ እንትን ነበረ። ያኛውም የመጀመሪያ እናቴ ስጠፋ የነበረው እንትን ይሄ በቃ እኔ ውስጥ አርት እንዳለ ይሰማኛል። ይሄን ደግሞ ለህዝቡ እንዴት ነው መግለጽ ያለብኝ ነው የሚሰማን ሁሉ በሙዚቃ ማሳወቅ ፈለግ። በትክክል ከዛ በኋላ ግጥም ደግሞ ከዛ ጀምሬ በደንብ ጽፍ ነበረ። ምክንያቱም ያደግኩበት ቸርች አካባቢ ነው ያደግኩት። ግጥም ጸሐፊ ነበርኩኝ፣ ተዋናይ ነበርኩኝ። ትምህርት ቤት ሚዲያ አካባቢ። ሌላኛ ደግሞ እዚህ አስተማሪዎቼ በተለይ እንትና ማሚላ ክችሊ 8 ነበረ፣ 8ኛ ክፍል ነበረ። እኔ ደግሞ 7ኛ፣ ማሚላ 5ኛ ነበረ። ሀይቅ ትምህርት ቤት ነው የምንማረው። ሌላ ደግሞ ቤሾ አለ፣ አርቲስት ቤሾ ጉድማሌ ነበረ። እሱም 8ኛ ክፍል ነበረ። ቤሾ ማለት ነይ ጉዱ ማለት የሚለው እሱ ነበረና እነዚህ ልጆች እያደኩ ምክንያቱም እነሱ ካርድ የምንወስድበት ጊዜ ግጥሞችን ያቀርቡ ነበረ፣ ድራማ በቃ የተለያዩ እንትኖችን ያሳልፉ ነበረ፣ ጭውት። ከዛ እንግባባለን፣ ከቤሾ ጋር እንግባባለን እና ከዛ በቃ እነሱን እያየው አርትን እንዴት መጻፍ እንዴት መተወን እንዳለብኝ እንትኑ ነበረኝ። ከዛ ነበረ እንትን ያልኩትና የሎቄውን እልቄት ብዙ ጊዜ በህልሜ ተደጋጋሚ አይ ነበር። ሕክምና እየተማርኩም እያለ ሃይስኩልም በነበርኩበት እነዚህ ያየኋቸው ቁጭቶች ለሙዚቃ እንዲበቃ አድርጎኛል ብዬ አስባለሁ። ክልል እንዲወሰድ በሙዚቃው የተነበይ ከሆነ የተፈጸመው። አዎ በትክክል እኛ በሲዳማ ብሔር ዘንድ አዱኛ ነው፣ ዶክተር አዱኛ ዱሞ ተንቢ ነው ከዚህ በፊት እየሰማሁ አሁንም ቢሆን ማለት ነው። ነገር ግን ከዛ ወዲህ እኔ ቀጥታ በርግጥ ብዙ ግጥሞች ነበሩኝ በዛ ሰዓት፣ ብዙ የሰራሃቸው ስራዎች ነበሩኝ። ሐዋሳ ለምን እንደሆነ አላውቅም፣ ብቻ ከዛ መጣለኝ ዘፈንኩ ሐዋሳ። ከዛ የሲዳማ የክልሉ ዋና ከተማ ሆነች። በቃ ተፈጸመ። የሚገርም ማለት ነው ሙዚቃው ላይ ያለው ሐሳብ 10 ምናምን ዓመት በኋላ አሁን አዲስ መንግስት ከመጣ በኋላ መፈጸም ጀመረ። ተፈጸመ ማለት ተፈጸመ። ሌላ ደግሞ 2010 ማለት ነው በክልል የሚደራጅ የመጀመሪያ ሙዚቃ የለቀቅኩት እኔ ነኝ። ምን ይመስል ነው? ሲዳማ አጉርቶቲ። ይሄ ደግሞ ያኔ ሟቾቹ ሲሉ የነበሩት እንትን ነበርና መልእክት ነበርና
ani gobo 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 Sidamaya ani gobo ilamaya ani gobo umujoya ani gobo mudukoya ani gobo Mariani ani gobo Mariani ani gobo Kamidani ani gobo Kamidani ani gobo Om talalate sidamu mani ilama ilebaar balite bebegaar የሚል ነበረ። በቃ ሙሉ ሲዳማ በአንድ በቃ አላር በአንድ ጀንበር ደርሷል ማለት ይቻላል። እንደው መተንበይ ካልቀረ እስቲ እንደው ለኔም አንድ ትንቢት ነገር ጣል ብታረግል። አሁን እንደው ምንድነው ሊገጥመኝ የሚችለው ከዚህ በኋላስ ያለኝ ፊውቸሪቲ ምንድነው? ተንባይም አይደለ? እስቲ ስለኔ ተንብይልኝ እስቲ። አንተን እዚህ አይደለም ያገኘህ። አንደኛ በዚህ በቃ ባለህበት ትልቅ ቦታ መስጠው ለስራ ነው። ሌላ ደግሞ ወጣቶችን እያበረታታህ ነው። ተከፍሎ ሳይሆን ኢራሴ ዋጋ ከፍለም ገንዘብም ሆኖ ይሄ ሚዲያ ለወጣቶችም ትልቅ ነው፣ ትልቅ ቦታ ትደርሳለህ ብዬ የእውነት ነው የምልህ። ባለህበት ጤና ይስጥህ እግዚአብሔር። ጤና ከሰጠህ ትልቅ ቦታ አገኛለሁ የሚል እንትን አለኝ። ደግሞ ትገኛለህም። ምክንያቱም በዚህ እድሜ አርት አሁን ለምሳሌ እኛ አካባቢ አርት ገና ነች፣ ግን ይህን ያህል እንትን ካደረግ ከትንሽ ጊዜ በኋላ ትልቅ ቦታ እንደምደርስ ይሰማኛል። ተሳክቷል፣ ትልቅ ቦታ አገኛለሁ የሚል እንትን አለኝ። እርግጠኛ ምን እንደሞ ውስጥ የሚሰማኝ ይሄ ነው። ያው እግዚአብሔር ይፈጽምልን። ይሄንን ነው እንግዲህ ያየልኝ ተመልካቾቼ። ይሄ ነገር ሲፈጸም ደግሞ በቅርቡ የምናየው ይሆናል። አርቲስት አናሙ ያው እንደሚታወቀው በትግል ዓለም እንደቆየ ይታወቃልና ብዙ ጊዜ ሰዎች አንተን ስሜታዊ ነው ይሉሃል። አንተስ ስለራስህ ምንድነው የምትለው? ፈጽሞ ስሜታዊ አይደለም፣ ትዕግስተኛ ነኝ። በቃ ነገሮችን በጥበብ ነው ገብተዋል። ስሜትን መቆጣጠር የሚችል ሰው ነኝ። ስለ ጤንነት እስቲ ንገረኝ። ጤና እንዴት ነው አሁን? ጤና አሁን በርግጥ አሙኛል። የተወሰኑ ቢያንስ 4-5 ዓመት አሙኝ ቆይተዋል። ነገር ግን እየታከምኩ ነው። ለህዝብም ደግሞ እየታገልኩም ነው። ምክንያቱም አንድ አርት ማለት ለራሴ ሳይሆን ለሌላው መኖር ነው፣ ለህዝቡ መኖር ነው፣ የህዝብ ድምጽ መሆን ነው፣ ለሀገር መሆን ነውና ያው ነርቭ አሞኛል። ነርቭ ነው ተብሏል። እየታከምኩ ነው ማለት በቻልኩት መጠን ማለት ነው። ስንት ዓመተ ምህረት ነው የጀመረው? እኔ በርግጥ ይሄ ህመም የጀመረኝ በ2007 ሀገር ውስጥ አልነበርኩም፣ ሩዋንዳ ነበርኩኝ። ህገ ወጥ ነበር የሄድኩትና ከዛ እዛ ተያዘን። በቃ ከሆኑ ከኢትዮጵያ እዚህ የሀገራችን ልጆች ነበሩ የኢትዮጵያ፣ እዛ ተያዘን፣ ተቀጣን። ወደ 27 ቀን አካባቢ ውጭ ሀዲድ የሚሄደው እንትኑ አላለ መንገዷ አስፋልቷ የሀዲድ መንገድ ወይም አስፋልት ላይ ማለት ነው። እዛ ነበር ያስተኙኝ። ቅጣት ነው ሀዲድ በቃ ሌሊት እና እቺ ሀዲድ ላይ የለም እቺ እንትን አለች እንደዚህ አይነት ነው። እሷ ቀን እዛ ነው የሚያስገቡን። እቺ መግቢያ አለች እንትን ታች ቱቦ እንትን የሆነ ነገር አለች። እዛ ነው ቀን የምንውለው። ማታ ሲሆን ደግሞ ከውጭ ነበር ያስተኙና ስለ ህገወጥ ደላሎች ናቸው የሚያስገቡ የሚደብቋቸው ወይስ ቅጣት ነው? ቅጣት ነው የመንግስት አካል። ተይዘን ሩዋንዳ። ምክንያቱም እዛ እስር ቤት እኛ የምንሰጣቸውን ቅጣት ይቀበላላችሁ ወይስ ወደ እስር ቤት እንላካችሁ ብሎ እናንተ የምትሰጡት ይሻላል ተብለን 27 ሌሊት ሙሉ ጫድረናል በዛች አስፋልቱ ላይ። ከዛ በኋላ እግሬ በቃ ፓራላይዝ ሆነ፣ አይንቀሳቀስም። በቃ እንትና ላይ ከዛ ወደ ኢትዮጵያ መለሱን። ከዛ በኋላ ታከምኩ። ሙሉ ጤናማ እንደዛው በሰው ተደገፈ ምናምን አይደለም። በልጅነት ስፖርት ላይ ነበርኩኝ፣ በኳስ እነዚህ በውሹ እንትን ነበርኩኝ። በቃ ስፖርት ላይ ደቡብ ክለብ ነበረ፣ ያነ ተከላካይ ነበርኩ። 5 ቁጥር በጣም ታዋቂ። ሌላ ደግሞ ቅጽል ስሜ ሜትር ይላሉ። ሜትር ያሉኝበት ምክንያት ምን እንደሆነ ታውቃለህ? ኦኬ፣ እዛ የነበርክበት ሁኔታ ነው ወደ ነርቭ ለዚህ ያጋለጠኝ ነው እኔ። ምክንያቱም እኔ ከዚህ ሲሄድ ጤናማ ነበርኩ። ከፈለጉ በቃ ለክቼ ሜትር ተለክቶ አይደለም ሜትር መለኪያ ማለት ነው። ለክቼ ነው በቃ ከጎል እስከ ጎል የምጠልዘው። ለዛ ነው አሁን ቅጽል ስሜ ሜትር ነው።
አነሙ ብቻ ሳይሆን ሜትር ይሉኛል። ይሄ አሁን እኮ ከሰብአዊነት የወጣ ነው። እንግዲህ የባቡር ሀዲድ ላይ ማስተኛት ማለት እጅግ በጣም ከባድ ቅጣት ነው። በጣም ማስታወስሉ አልፈልግም ወንድሜ። እንድትመለሱ ነው ወይስ ምንድን ነው? ምን ፍላጎታቸው ምን ነበር? እኔ ግራ ሊቀጥሉን ነዋ። ምክንያቱም እዛ ከወረወሩ እስር ቤት ከወረወሩን ቤተሰብ አውቅም ምን አውቅም። ከዛ እነሱ ያሉትን 27 አካባቢ ተቀተን 30 ነበር ያሉን። ከዛ ወደዚህ ወደ ሀገራችን ተመቱ ነበር። በጣም 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 ተመተናል። ያ ነው ያው ሰውነት ላይ አው ሜንታልም ደግሞ እንትን ያለው ተጽዕኖ አለው። ያ ልክ ነው። አካላዊ ብቻ ሳይሆን አእምሮአዊም ስለ ልቦና አው እና ከዛ ልክ አዲስ አበባ እንደገባው ለቤተሰብ ደወልኩ ወደ ሐዋሳ። ከዛ ቤተሰብ ተወሰደን ሐኪም ቤት ሄደን ዝም ብለው ምንም ያለ ምክንያት በቃ በደንብም ደግሞ ይቀዘቅዝ ነበር የቦታው ቅዝቃዜ እጅግ በጣም ብሬቷ ደግሞ ቅዝቃዜ ያለ ቅዝቃዜ ላይ ደግሞ ብረት ምን ያህል እንደሚቀዘቅዝ ወንድሜ በተለይ 9 ሰዓት 8 ሰዓት በኋላ እስከ ሌሊቱ እጅግ በጣም ይቀዘቅዝ ነበር እና በቃ እንደዛ ነበር። የት ለመሄድ ነበረ እንትን ያላችሁ ማለት አወጣጣችሁ? እኔ ታርጌቴ ወደ ካናዳ ከዛ ቅጣት ሁሉ በኋላ ወደ ሀገራችን ኢትዮጵያ ተመለሰ። ስንት ዓመተ ምህረት ነው ይሄ ሁሉ የሆነው? 2007 ምርጫ ነበር አስታውሳለሁ። በዛ ጊዜ 2007 ምርጫ ነበረ። ቤተሰብ ሁሉ በቃ የለም ተብሎ ስልክ አልደውልም፣ ያለበት አድሬስ አውቁም። በቃ ይሄ ልጅ በቃ የለም ተብሎ አሁን በህይወት ቢኖር ይደውላል እስከሚባል ድረስ ነበረ። መልሼ ደግሞ ስደውል ቤተሰቦች በጣም ነው ደስ ያላቸው። እንግዲህ ከዛ በኋላ በጣም በውስጥ እንትን ማለት ነርቭ ህመም ያጋጠመህና ከዛ በኋላስ እስካሁን እንዴት እየሆንክ ነው ያለው? እኔ አሁን በራሴ አቅም እየታከምኩ ነው። ያው ህክምና ብቻ አይደለም፣ ፈጣሪ ካልረዳህ ከባድ ነው። ያው ህክምና ሰበብ ነው እንጂ እኔ በተቻለን እያታከምኩ ነበር ኢትዮጵያ ውስጥ ማለት ነው። አሁን አቅሜ ከፍ ብል ውጭ ሀገር ሄጄ ቢታከም ብዙዎቹ እንደዛ ይላሉ። ሄጄ ቢታከም ደስ ይለኛል። የመዳን ፕሮባቢሊቲው ከፍተኛ ነው ይላል። ሌላው ደግሞ ራስን ትሪት አድርገህ አትጨናነቅ፣ ተዝናናበት እና ከዛ በኋላ ነርቭ ነው ይተዋል ይባላል። አዎ ራስን ማጨናነቅ ራስን ጭንቀት ውስጥ አለማስገባት ነው ዋናው። የጭንቅላት የራስ እንትን ጤናን መጠበቅ ነው። በትክክል እንደዛ ነው እና ሳይኮሎጂስቶች ብዙ እንደዛ ይለኛል። ታማከራችኋለህ? በጣም ከህክምና በላይ ሳይኮ ነው። ልክ ነው። እንደዛ ነው። አይ ግን በዚህ ሁሉ ግን እኔ በጣም የተገነዘብኩት ጥንካሬህን ነው ያየሁትና ብዙዎች አሁን ሙሉ ጤንነት ይዘው ፈጣሪን የሚያማርሩ ስራ የለም የሚሉ የማይሰሩ ወጣቶች አሉና ለነሱ ምን አይነት መልእክት አለ? እኔ ለነዛ ማስተላለፍ የሚፈልገው መልእክት ብኖር ራሳቸው ጠንካራ ሆኑ፣ በሰው እንዳይደገፉ። በሰው ጫንቃ ላይ መደገፍ አስፈላጊ አይደለም። እኔ በተፈጥሮዬ ነው ጠንካራ። አሁን እኔ ፈልጌ አይደለም። ይህ ሁሉ ትግል የሚታየው ትግል አውቀሃል። 2017 ያለፈው ገብተዋል። 2015 ደግሞ ያሳለፍኩትም አንተ ሰምተሃል። ህዝቡ ሙሉ የሲዳማ ህዝብ ሰምተዋል። እዛ ሆኜ እጅ አልሰጥም። ወጣቶች ለማንም እጅ እንዳይሰጡ በዚህ አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። ምክንያቱም ይቻላል ነው ጭንቅላታቸው ውስጥ መቅረጽ ያለባቸው። ፈጣሪ ከጎኔ ከሆነ የምትፈልገው ቦታ ትደርሳለህ። አሁን ለዚህ ላለፈው አመት የከፈልኩትን መስዋዕት አውቃለሁ ለህዝቡ። ይሄ ሁሉ ህመም ገብተዋል። ይሄ ሁሉ ህመም እያለ የተከፈለው ዋጋ አይተካል። በተለይ ኢትዮጵያና እኔ የከፈልነው ዋጋ አይተካል። ኢትዮጵያ አውቃለሁ። ሶስታችን የከፈልነው ሌሎች አርቲስቶች አልከፈሉም አይደለም። እንትን ለጥቅም ከተገዙት ውጪ እውነቱን ለመናገር የታሰሩ ጓደኞች አሉ፣ የተሰቃዩ አሉ። ግን ልዩ ነበረ፣ ህመም ነበረ። በዛ ላይ አትወጣም። ሰው ሀገር ነበርኩ። ስልክ አደውልም፣ እንደፈለክ አትናገርም። ደግሞ ታዋቂ ስለሆንክም ካለህበትም ቦታ አትወጣም፣ አትንቀሳቀስም እና ከባድ ነበረ። ይሄ ሁሉ ግን ምን እንደሆነ ታውቃለህ? ለሲዳማ ካለን ክብር ማለት ነው። ግን አንድ ነገር እንደው ፖለቲካውን ለፖለቲከኞች እንተውና የአርት ሰዎች ደግሞ የህዝብ ድምጽ ናቸው። ብዙ ጊዜ ሙዚቀኞች እንደውም እንትን እንደሚለው ከፖለቲከኞች ጋር አርቲስቶች በብዛት ባይነካኩና የራሳቸውን አርት ለምሳሌ ለህዝብ ምን ያስፈልጋል፣ ህዝብ ምን መሆን አለበት፣ የአገሪቱ ባህል ምንድን ነው፣
አገሪቱ ውስጥ ምን ያልተነገረ ነገር አለ? አሁን ለምሳሌ ሲዳማ ውስጥ በጣም ብዙ ባህሎች አሉ፣ ስቲል ያልተነገሩ ባህሎች፣ ትልልቅ ባህሎች አሉ። እሱን ባህላዊውን በዘመናዊው መንገድ እያዋዙ ወደ ህዝብ ማቅረብ። አርቲስት የህዝብ ልጅ ነው። ሲዳማ ውስጥ ብዙ አርቲስቶች አሉ፣ ታዋቂ የሆኑትም ገና እየወጡ ያሉትም ብዙ አርቲስቶች አሉ እና ከነሱ ጋር አንድ ላይ በመሆን እንደዚህ አይነት የህዝብ ድምፅ ለመሆን ምን አይነት እንቅስቃሴ እያደረጋችሁ ነው ያላችሁ? በእርግጥ ሲዳማ ብሔር ዘንድ ብዙ አይነት ባህል አለ። አፍኒ ብቻ አይደለም። በብዛት አሁን አፍኒ ብቻ ይመስላል እንጂ የተለያዩ የሲዳማ አጨፋፈር ስልት አለው። ሌሎች አርቲስቶች ሲዳምኛ ቋንቋውን መናገር የማይችሉ ሲዳምኛው ከሚችለው ባህሉን ጠንቅቆ ከሚያውቀው ገጣሚና ድምፃዊ የተሻለ ነገር ገስቱ ደስ ይለኛል። ለምን እንዳልኩት ታውቃለህ? አትዝፈኑ አይደለም። ምክንያቱም የሲዳማ ባህል የሁሉም ነውና የሲዳማ ብቻ አይደለም። ምክንያቱም ፋሮ አለ። አሁን ሲዳማ ውስጥ ወደ 7-8 ሆኑት የአጨፋፈር ስልቶች አሉ። ፋሮ አለ። ፋሮው የወጣቶች ነው። ቀጣላ አለ፣ የአባቶች ነው። ከዛ በኋላ ሃኖ አለ። ሃኖን ራሱ የቻለ እንትን አለው። ከዛ ሆሬ አለ። ሆሬ አሁን የሴቶች ነው፣ ልጃገረዶች ያላገቡት። ሌላ ደግሞ ቤት ጎጆ ቤት ሲሰራ ያጨፋፈሩ ስልቱ ይለያል። እያንዳንዱ ያለቃቀሱ ስርዓቱ ይለያል። እነዚህ ለወጣቶች ማለት ነው። ለወጣቶች በሚገባ ባህሉን ጠንቅቆ እንዲያውቁ እያንዳንዱ ስልትና ቦታ አለው። የቱ ጋር ነው ይሄ የሚያስፈልገው፣ የቱ ጋር ነው መናገር፣ የቱ ጋር ነው መዘፈን ያለበት፣ የቱ ነው መታየት ያለበትን የሚለውን ሙሉ ታች ያሉት ወጣቶችን እያወያየን ነው። ምክንያቱም ዘመናዊነቱ ብቻ ዋጋ የለውም። ማንም ግጥምና ዜማ ሊጠይቀን ከልክዬ አላውቅም፣ እውነትን ለመናገር ማለት ነው። ስለዚህ ወጣቶች ባህሉንም ሳይቶ ዘመናዊነቱንም አዋሂዶ ሲዳማን ማስታወቅ የሚችል ስራዎችን እንዲሰሩ እያበረታታን ነው። ያው እንግዲህ ብዙ ጊዜ አንዱ ከአንዱ ጋር በጣም ይደጋገፋሉ አርቲስቶች የተለያዩ ቦታዎች ላይ እና እዚህ ሲዳማ አርቲስቶች መካከል ምን ያህል ነው የምትደጋገፉት? ምን ያህል ነው የምትጠያየቁት? እዛ ጋር ብዙም አይደለም ነው እውነቱን ለመናገር ማለት ነው። ለምን? ምክንያቱም አርት ራሱ ገና ነው ያድገ ያለው። አንደኛ እዚህ አካባቢ ተለቅ ብሎ ትልቅ ቦታ የደረሰ አርቲስት አለመኖሩን እላለሁ። ብዙም እየተደጋገፈን አይደለም። ይሄ ለምን ሆነ ሲባል ትልቅ ቦታ የደረሰ አርቲስት ማለት ከሀገር ውጭ ያለው ገብቷል። እዚህ ጋር እውቀት ብቻ አይደለም በፋይናንስ የሚደግፍ እዚህ ጋር ትንሽ እንትን ላድርግና ትልቅ ቦታ መድረስ ማለት ውጭ ሀገር የወጣ አርቲስት ማለት ነው አይደለም። ትልቅ ማለት በእኔ አስተሳሰብ በአስተሳሰብ የራቀ ለህዝብ ለወገን የሚያስብ ለሙያ ገብቷል። ለኪነ ጥበቡ ትልቅ ቦታ ያለው ማለት ነው። አሁን እንደዛ አይነት አርቲስቶች የለም አይደል? ለምሳሌ እኔ አሁን በዚህ አጋጣሚ ሊያመሰግነው ፈልጋለሁ ቶክቻው በቀለ የቅርብ ጓደኛዬም ነው። ሲዳማ ካሉት አርቲስቶች ለመጀመሪያ ጊዜ ያወጣኝ እኔን ነው። ወደ አዲስ አበባ ሄጄ ከሙዙ ካሳ ከታዋቂ አቀናባሪዎች ጋር እንዲገናኝ ያደረገን ከግልዶ ካሳ ያሳዘን እሱ ነው። አሁን ለምሳሌ ነፍሱን ይማረው ኤላስ መልካን እኔ በአካል አውቃለሁ። ይሄ ሁሉ ግን በቶክቻ ነው። እንደዚህ ማለት እኮ ነው። አሁን ያሉትም የተለያዩ እንትኖች ሊንኬጅ መፍጠር በቃ ካሉት በትክክል። ስለዚህ ይሄ ነው። ነገር ግን እኔ ያልኩት ምንድነው መሰለ አርቱ ብቻ ጥበቡን ማወቅ ብቻ በቂ አይደለም። ፋይናንስም ያስፈልጋል ወንድሜ። እኛ አሁን የጥበብ ችግር የለብንም ሲዳማዎች። የገንዘብ ድጋፍ በሐሳብ የሚደግፍ ገብተዋል በርታ ብሎ የሚያጨበጭብ ከጎኝ በሐሳብ የሚቆም ሰው ያስፈልጋል። አሁን ሲዳማ ውስጥ ካሉት አርቲስቶች የተሻለ ቦታ አለ የምትለው ቶክቻ ብቻ ነው። በዝናም ትንሽም ቢሆን አለ የተቦላ ቦታ ያለው እሱ ነው። ምክንያቱም እኛ አሁን በእርግጥ ሲዳምኛ ለመስራት እዚህ ሲዳማ ሐዋሳ ብቻ መሆን አይደለም። በሲዳማ ክልል ውስጥ ወጣ ብለ አሁን ሸገር እኔ አዲስ አበባ ስኖር ብዙ ነገር የተማርኩት ምን እንደሆነ ታውቃለህ? ወጣ ያለ ሐሳብ ይኖርሃል። ዘመናዊነቱ አለ እዛ ጋር የተለያዩ ብሔርና ብሔረሰቦች የኢትዮጵያ አንድነት ፍቅር የውጭንም ዓለም ከውጭ ዓለም የመጡትንም አርቲስቶች የምታገኝበት ፕሮባቢሊቲ አለ። ስለዚህ እኛ አሁን የሙዚቃ ችግር ሳይሆን ለማውጣት ገንዘብ ያስፈልገናል። በቃ በፋይናንስ የሚረዳን ሰው ደግሞ እንደ ተቋም አደራጅቶን
ገብቷል። ዘንድሮ ማን ነው መርዳት አለበት? ሌላ ደግሞ የአርቲስቶች ማህበር ተቋቁሞ እዛ ጋር የሆነ አካል የሚረዳን ያስፈልገናል። ድሮ ደቡብ ክልል በነበረበት ሰዓት የደቡብ ሙዚቀኞች ማህበር የሚል ነበረና የነሱ አሁን በጣም ትልቅ ደረጃ ነበረ የደረሱትና በዛ ውስጥም አይ ቲንክ የሲዳማ ልጆች ያሉ ምናምን መሰለኝ ያው ደቡብ በነበረ ሰዓት በትክክል አሁን ላይ አሁን ይኑር ይበተን እርግጠኛ አይደለሁም። ጀስት አሁን እንደዛ አይነት ማህበር ነው የምትለኝ? ታዲያ አሁን ለምሳሌ ኢትዮጵያ የአርቲስቶች ማህበር አለ አዲስ አበባ ነው ያዩት ማለት ነው። ከታዋቂ አርቲስቶች ጋር ይገናኛለሁ፣ ችግር የለብኝም ምክንያቱም በደንብ እታወቃለሁ። ስለዚህ አንደኛ ማህበር ወሳኝ ነው። አሁን ተበትኗል። ከዚህ በፊትም የሆነ ሰዓት እንትን ብለው ነበረ፣ እሱም አልተሳካም ተጀመረ እንጂ በቃ በእግሩ ሊቆም አልቻለም። ስለዚህ እንደዚህ እንዲቆም ያስፈልጋል። ሌላ ደግሞ በሲዳምኛ አሁን ብዙ ነገሮች ፊልም አልተሰራም። ገብተዋል። ከአፍኒ ፊልም በስተቀር አንድ አሪፍ እንትን ፊልም እኮ ተሰርቷል። አንድ ወዳጄ ያለና ዶክተር በዛብህ በትክክል እሱ አንድ የሰራው ፊልም አለ። ከአፍኒ ቀጥሎ ይህንን ፊልም ሰርቶ ነበረ። ያው እንደዚህ በተለያዩ እንትኖች ያሉት አሉ። በብዛት እየተሰሩ ያሉ ፊልሞችም ያው አገሪቱን ለማስተዋወቅ እንትን ለማድረግ ያሉ ስራዎች ይበል የሚያሰኙ ናቸውና በዚህ መካከል ያው ታዳጊዎችም አሉ፣ ገና ህፃናቶች ከታች የሚወጡት። ምክንያቱም አርቲስቱ ለሚያድጉት ለህፃናት፣ ለአገሪቱ፣ ለወጣቶች ምሳሌ ናቸውና ከዚህ ጋር አያይዤ የሆነ አንድ የጀመርከው ስራ አለና ስለ ህፃናት በራሳቸው ቋንቋ እንዲማሩ እና በራሳቸው ቋንቋ በአፍ መፍቻ ቋንቋቸው እንትን እንዲሉ የጀመርከው የሆነ አንድ የሙዚቃ ፕሮጀክት አለና እስቲ ስለሱ በደንብ ንገረኝ። በእርግጥ ይሄን ፕሮጀክት በ2015 ነበረ ዓለም እየተከተለ ያለው መንገድ ነውና ዲጂታል ዋን ተብሏል። ይሄ ምንድነው? ትምህርት በዘመናዊ መልክ በተረታ ተረት፣ በመዝሙር፣ በስፖርታዊ ጨዋታ፣ በስዕላዊ ወዘተ መንገድ እንዲማሩ ጥሩ መንገድ ነው ተብሎ ዓለም የተቀበለበት ሐሳብ ነውና የመጀመሪያ ከዋን ኪሎሜት የሚል እገነሮ ሶሮሳ ማለት ትምህርት ለእውቀት በሚል ነፍሱን ይማርሁና ዶክተር አሊ ብራ አዲስ አበባ እያለን በአጋጣሚ ተገናኝተን ቋንቋ ማሳደግ መዝፈን ብቻ ሳይሆን በትምህርታዊ ተቀርጾ ለህዝቡ በሚፈልገው መንገድ ማድረስ ነው ብሎ በመከረኝ መንገድ አንዱ ሞክረናል። እሱን አሁን በቃ አንድ አልበም ሙሉ ሰርተን ለህዝቡ ለማዳረስ ያው ቅድ ይዘናል። ሙሉ መዝሙር በሲዳማ ኤስቢሲ በቲቪ ፕሮግራም ላይ የህፃናት ፕሮግራም እንዲቀርብ ማለት ነው ቀርቦ ህፃናት በራሳቸው አፍ መፍቻ ቋንቋ እንደፈለጉ መናገር እንደሌሎች ቋንቋ ለምሳሌ እንደ ኦሮምኛ እንደ አማርኛ እንደፈለጉ እንዲማሩ ጀምረናል። እግዚአብሔር መልካም ፈቃድ ከሆነ ያው ዓመትም ባትሆን ለመጪ ዓመት ለህዝቡ እናደርሳለን። ዋና የእግዚአብሔር ፈቃድ ነው። ይሄ በጣም ትልቅ ፕሮጀክት ነውና ይሄንን ፕሮጀክት ወደ ግብ ለማድረስ እነማን ከጎኔ ቢሆኑ እና በፋይናንስ እና በአንዳንድ ነገሮች ደግሞ ከጎኔ መሆን አለባቸው የምትላቸው አካላቶች እነማን ናቸው? እሺ፣ ሲዳማ ብሔራዊ ክልላዊ ትምህርት ቢሮ፣ ሲዳማ ባህል ቱሪዝም እና ስፖርት ቢሮ፣ በዋናነት ደግሞ የሲዳማ ብሔራዊ ክልላዊ መንግስት፣ ሌሎችም ደግሞ የሲዳማ ባለሀብቱ፣ የሲዳማ ህዝብ መላ፣ ሌላኛ ደግሞ በትምህርት ዙሪያ ታሪክ ጸሐፊዎች። ምክንያቱም ይሄ ለመጀመሪያ ጊዜ እየተሰራ ስለሆነ እነሱም ከጎን መምህራን፣ ድምፃዊ ተማሪዎች ያስፈልጉናል። ለዚህ ስራ ከውጭ ሀገር ያለው ዲያስፖራ፣ ሀገር ውስጥ ያለው ባለሀብት እውቅ ሰዎች ከጎኔ እንዲሆኑ በዚህ አጋጣሚ በአክብሮት እጠይቃለሁ። ለአሁኑና ለመጪ ትውልድ በቂ የሆነ ትምህርታዊ የሆነ ነገሮችን ብናስቀምጥ እጅግ በጣም ደስ ይለኛል። ይህ ፕሮጀክት ተጠናቆ ለህዝቡ እንዲደርስ መላ በሲዳማ ህዝብ ስም በአክብሮት ድጋፋችሁ ከኔ እንዳይለይ እጠይቃለሁ። አናሞ የሚያዝናናው የሚያስደስተው ነገር ምንድን ነው?
እኔን የሚያዝናኑ እኔ መኪናም ገዝቼ ወይ ፎቅ ሰርቼ አይደለም ሰዎችን ስረዳ ደስ ይለኛል። የተቸገሩት አረጋውያን አሉ፣ ወላጅ አልባ ህጻናት አሉ። በቃ በዚህ ነው ነፍስ የምትረካው። ከሲዳማ አርቲስቶች ለኔ አንደኛ ነው የምትለውና ደረጃ ስጥ ብትል? ቶክቻው ነው። ቶክቻ አርቲስት ቶክቻው በቀለ በቃ ለኔ ትልቅ ቦታ አለው። ከምን አንፃር አልከው? በህይወት ቀጥታ ሙዚቃ ለሚያስገባኝ እሱ ነበረ። ለዚህ እንዲበቃ መንገዱን ያሳየኝ። ከዚህ እስከ አዲስ አበባ ወስዶኝ ራሱ ፉቸሪንግ ገብቷል። እዛ ያደረገኝ እንትን አቀባበሉ ልዩ ነበረ። ኦኬ። ከመልካምነቱ ከቅንነቱ አንፃር ካላችሁ ሪሌሽናችሁ አንፃር ለሱ የመጀመሪያውን በጣም ኦኬ ዩር ፋቮራይት ማን በቃ እሱ ነው። ቀጥሎ በእርግጥ ሌሎችም አርቲስቶች አሉ። ለምሳሌ አርቲስት ታሪ አለ፣ ታሪ ሀሬሞ። ኦኬ አርቲስት ታሪ አለ። ሌላ ደግሞ አርቲስት አሰራት ማርቆስ ወንዶባንጆ ይልሁሉ ሄዱማ ያመገኑ እኔ በጠጣ ገድህ ኮይ ወደኑ። እጅግ በጣም ወደው ልጅ ነው፣ ግን ብዙ መደገፍ የሚገባ ልጅ ነው። ያው እንግዲህ ያው ደረጃ ሲባል እንግዲህ ከ1 እስከ 3 ያለውን ደረጃ ነው የጠየቁኝ። ከሌሎች ጋር ያለ ቁርኝትና ቀረቤታስ እንዴት ምን አይነት? በእርግጥ አሁን ያለበትም ህመም ላይ ስለሆነ ጥሩም አይደለም። እውነቱን እንደምናገር ጥሩ አይደለም። በዚህ ሰዓት እኔ ድጋፍ ፈልጋለሁ። ያም ሆኖ እኔ ጋር ስላልቀረቡኝ ታሚሜ ስላላዩኝ ብዬ እንትን አለም። ብዙ ጊዜ ሲያስፈልጉኝ ደውላለሁ። ዓለም ሲዳማ ያለችበትን ሁሉ ማወቅ ፈልጋለሁ። እነሱ ራሳቸው ያሉበትን እንትን ይላለሁ። ሌላ የከፋ እንትን የለንም። አናሞ አግብቷል? አላገባሁም። ምክንያቱም አላሰብኩም። ለምን? ለራሴ ጊዜ አልነበረኝም። ምክንያቱ ለኔ የሚታየ በቃ ሀገሬና ህዝቤ ብቻ ነበር። እግዚአብሔር ከፈቀደ በቅርቡ አገባለሁ። በእርግጥ ያው ትዳር ከእግዚአብሔር ዘንድ ነውና ምን አይነት ሴት ባገባ ብለህ ነው የምትመርጠው? በእርግጥ ቅድም እንዳልኩ ትዳር የሚሰጥ ፈጣሪ ነውና እኔ የሚፈልጋት አይነት ሴት ጥሩ ስነ ምግባር፣ ውስጣዊ ውበት ያላት፣ ፈጣሪን የምትፈራ፣ ሰውን የምታከብር፣ ባሏን ቤተሰቦቿን የምትወድ፣ ራሷን የምታከብር እንደዚህ አይነት ሴት ነች። በዚህ ሰዓት እንደው አንተ ያልከውን አይነት ሴት ትንሽ ለማግኘት ቀላል ነው ወይስ ትንሽ ይከብዳል? ቀላል አይደለም። በእርግጥ ቀላል አይደለም። ነገር ግን እኔ እንደሚያገኝ እርግጠኛ ነኝ። ምክንያቱም ከዚህ በፊት አንደኛ ፈጣሪን እንደዚህ አይነት ጥያቄ ፈጣሪን ጠይቄ አላውቅም። እስቲ አናሞ ስለራስህ አጠር አድርገህ አናሞ ማን ነው የሚለውን ነገር እስቲ ማሳረጊያም እንዲሆንልኝ አጠር ቁልጭ አድርገህ ራስን ገለጽልኝ። አሳቢ፣ የዋይ፣ ትዕግስተኛ፣ አማካሪ፣ ተንቢ፣ እልህኛ፣ ጠንካራ፣ ግትር፣ ተጽዕኖ ፈጣሪ፣ ብዙ መስራት የሚችል ጽኑ አቋምና ዓላማ ያለኝ፣ ለምንም ለማንም የማልበረከክ ጀግና፣ ሀገርና ሕዝብ ወዳጅ፣ ብልህ፣ ታማኝ፣ ታጋይ ነኝ። ውድ የማኦቱ ቤተሰቦች በዛሬው ፕሮግራማችን አርቲስት አናሞ ከህይወቱ እንደዚህ ቆርሶ አካፍሎናል። በቀጣይ ሳምንት በሌላ እንግዳ እስከምንገናኝ ድረስ በያላችሁበት ቸር እንሰንብት።